ስንቶቻችንን ዳዕዋ ምናስጨርሰው ስንቶቻችንን ቢላሂ አለይክ የሆነ ሐዲስ መጥቶልህ እስከ መጨረሻ የዘጋኸው አንተ ማን ነህ ዘግተሃል እስከ መጨረሻ አይተሃል ዛሬ ከስሜታችን ጋር ሄደው ነው የምናደምጠው ኢላ ማ ረሂመ አላህ ዘነለ ሲቀር ሐቂቃ ነገር ግን ነሻፊ አይደለም ቁርአን ሐዲስ ሲሰማ ራሱን ስቶ ይርጋል ሱብሃንአላህ لازم يكون سفيان الثوري سبحان الله من خشية الله يبول الدم الله أكبر سفيان الثوري تقلّاتشو تلك سلف تلك أئمة سبحان الله تلك عالم تلك تكي تلك زاهد ناتشو والله ميقر ماتشو سفيان الثوري سلا آخرها قداي سلا عذاب سلا قطعسي وسا دم شنا نبري بالله سبحان الله إن أنت زاري قوم با ما فسسنا يكبرنا رل إن أنت زاري إمبان يكبرنا عسبوت والله دم مشنات كذب لال إن أنت من حال عسبنا من حال أساس بها لآخرها قداي بالله عليك لازم عسبوت أن يكون علىكم لدان آلدان يا جنة لون يا جهنم علىكم لازم يصل قسن يا لكم عبد الله بن رواحة كان صحابة هنو لأن أنت زاري بالله عليك من أنت أقوى الله لازم نكون نتاجين عائشة رضي الله عنها نتاجين عائشة ولا شو مدقت الله أعلم نساء الأمة يزو أمة عندنا يسيت عالم منا نتاجين عائشة فلت تشو لما توصل حديث لزوم ما استدار لفتش نتاجين عائشة رضي الله عنها ميقر ما تشو زبير عبد الله بن زبير يعني ميقر ما تشو أصاب مسدبات متأه هلال لسمنونات عقوت عكستونات ميقر ما تشو يسجدج متأه ضحى وقت لا يني متأه تلال لك ضحى وقت لا يسمت أصفى يسجدج وني قرآن آيات تكرر يونا آياتك أرالج فمن الله علينا ووقانا عذاب السموم يا تكرالج فمن الله علينا ووقانا عذاب السموم يعني يسجدج لو نتاجين عائشة تملكت بالله عليك قرآننا يكررج يا دمتكوات يعني تعالك صالي تنبلج فمن الله علينا ووقانا عذاب السموم الله بشروطه ولقسن كجهنم كبزا ما كونه مسات طبق ان يميلون القرآن يقراج نتاجين عائشة تعالك صالج والله ما تجي سلام اندالات ይሄን አያ እየቀራች ነው እንዴ በይ ተመለስኩኝ ይላል ተመልከቱ ዙበይር ኢብኑ አዋም እኮ ተመልሼ የሆነ ሱቅ እጄ ሐጃዬን ጨርሼ ተመለስኩኝ አሁንም والله ما زالت تبكي كما لقس አልተወገደች ይላል እናታችን አይሻ እያለቀሰች ያን የቁርአን አያ ታነባለች ትከርር يعني ትደጋግማለች ተመልከቱ بالله عليك በአንድ የቁርአን አያ እናታችን አይሻ ያነብ ዛሬ ሴቶቻችን ምን ያህል ነው እስኪ بالله عليك ዛሬ ከሴቶቻችን ስንቶች ናቸው ዛሬ ቁርአንን አድምጠው አለቀሱ ምናልባት የሚያስለቅሳቸው አጀንዳ በዝቷል ወይም ደግሞ የተለየ የሆነ ሙሰልሰል ፊልም ነገር በሚያሳዝን መልኩ ሲያልቅ ያለቅሳሉ ነገር ግን ማን ነው ዛሬ እናታችን አይሻ ሮል ሞዴል አድርጎ بالله عليك እንደ እናታችን አይሻ በቁርአን ያለቀሰ ዛሬ ሞዴላችንም ራሱ ጠፍቶናል አይደል ሐቂቃ ሐያታችንን ልንጠይቅ ይገባል ያ ጀማዓ ራሳችንን ጠይቅ ወዴት ነው ይሄርን ያለነው والله عبد الرحمن بن عوف تاقلاችሁ عبد الرحمن بن عوف كان 10 مبشرين بالجنه بجنة كتبسروا السوج 10 جنة قال ከተገባላቸው ሰዎች መካከል ነው عبد الرحمن بن عوف የሚገርማቸው አንዴ ጣፋጭ ምግብ መጣለት ይባላል عبد الرحمن አጂብ والله ጣፋጭ ምግብ በልቶ كان صائما ይላል በሌላ ዘገባ ጾመኛ ነበር عبد الرحمن بن عوف ተመልከቱ ያ ሷሊቁል አሚን ሐዲስ ለነና ለአንተ ሲስተላለፍ ከዛ አንፃር እኔ የት ነኝ ብለህ እንድትመረምር እኮ እንድትፈትሽ እኮ ነው ይህ ሐዲስ አንተ ላይ ሲነበብ እኔ ከዛ አንፃር የት ነው ያለሁት ሌላ ነገር እኮ አይደለም والله عبد الرحمن بن عوف كان صائما ጾመኛ ሆኖ ጣፋጭ ምግብ መጣለት ይባላል ያን ጣፋጭ ምግብ ሊበላ ሲል ተذكر አስታወሰ ምንድነው ያስታወሰው ሙሳብ ኢብኑ ዑመይር ተዛለው ሙሳብ ኢብኑ ዑመይር والله ሙሳብ ኢብኑ ዑመይር ብሎ ማለት ሀብታም ነበረ ነገር ግን ገዝወቱ ኡሁድ ላይ ነው የተሰዋው ነገር ግን የሚከፈንበት ዕቃ ጠፍቶ ጨርቅ ጠፍቶ والله መከፈኛ ይጠፋለት ሰው ነው ብሎ ያን አስታውሶ አለቀሰ ይባላል عبد الرحمن بن عوف እግሩ ሲሸፈን ራሱ ይወጣ ነበር ራሱ ሲሸፈን እግሩ ይገለጥ ነበር ይላል عبد الرحمن بن عوف ያን አስታውሶ والله ምግቡ ሳይበላው ተወ ይባላል سبحان الله والله فقد خشيت على فرهن يعني دنيا لنيا تفتاش بيه الله سبحانه وتعالى الزهو سراجين يكفل انه بيه فرهو لزن يسلقسني على عبد الرحمن بن عوف يا هم مقب سايبلا تو يبالال لان انت زارين حديث سنسمع من يسمع بالله عليك راسنا طيقم راساችን አንጠይቅም አንመርምርም እያንዳንዱ ታሪክ እኮ ሐቂቃ لقد كان في قصصهم عبره አልኩት መጀመሪያ መግቢያ ላይ ወድጄ አይደለም ያ ጀማዓ የዛን ትውልድ ታሪክ እያየን ራሳችንን እንድንፈትሽ ነው እንድንመረምር ምክንያቱም እነሱ የፈለጉትን ጀነት ነው እናንተ የምንፈልገው አይደል ነው እኮ እነሱ የፈለጉትን የተመኙትን ጀነት ነው እናንተ የምንፈልገዋለን ለዚህ ነው እኮ ኢማም አህመድ ኢብኑ ሐንበል ረህመቱላሂ ዐለይሂ የሚገርማችሁ እንግዲህ ስለ ኢማም አህመድ ብዙ እናውቃለን والله ولكن በካ አልቃሻ ነበሩ ኢማም አህመድ ረህመቱላሂ ዐለይሂ
አራት መንግስታቶች ናቸው ተደራርበውባቸው ኢማሙ አህመድ ረህመቱላሂ ዐለይሂ ቁርአን የአላህ ቃል ሰው መክሉቅ ነው በል ተብለው የተደበደቡት ሙዕተሲም ቢላህ አንዴ በሚያሰቃያቸው ጊዜ ወላሂ ከኋላ ወደ ኋላ አድርጋችሁ እሰሩት አለ። ወደ ኋላ ኢማም አህመድን ሲያስሯቸው እጃቸው ነበር የወለቀው ይባላል። ኪታብ የጻፉበት እጃቸው፣ ኪታብ ያለፉበት እጃቸው ኢማም አህመድ ወላሂ ወደ ኋላ ሲታሰር ወደቀ እግራቸው፣ እጃቸው ወለቀ። አኺራን ሶላት በሚሰግዱበት ጊዜ ይባላል ደም ከላያቸው ላይ እየፈሰሰ ሰገዱ ኢማም አህመድ ረህመቱላሂ ዐለይሂ። ያ ኢማም አሏቸው ደም እንዴት በላይ ላይ ከላይ ላይ እየፈሰሰ እንዴት ብለህ ትሰግዳለህ ያ ኢማም አህመድ ሲሏቸው ወላሂ ፈቀድ صلى ዑመር ኢብኑ አልኸጣብ እኮ ሰግዷል ወጅርሁ يذعب دما ያኒ ቁስሉ ደም እያነባ ደም እያፈሰሰ ኢማም ያኒ ዑመር ረዲየላሁ ዐንሁ ሰግዷል እኔ ማልሰግድበት ምን ምክንያት አለኝ አሉ ኢማም አህመድ ረህመቱላሂ ዐለይሂ። እናንተ ዛሬ ምንም አይነት ሙሲባ አልደረሰብንም፣ ለዚህ ዲን ግን ምንም ማስመዝገብ አልቻልንም። ኢማም አህመድ ብን ሐንበል እንዴት ነበር ሐላቸው፣ ተቅዋቸው፣ ኹሹዓቸው? ወደ ርዕሳችን እንመለስ። የሚገርማችሁ ኢማም አህመድ ወላሂ አንድ ሰው ይባላል ግጥም ገጠመ ስለ አላህ ሱብሓነሁ ወተዓላ ልቅና፣ ስለ አኺራ የሚያትት ስለ አላህ ሱብሓነሁ ወተዓላ ትልቅነት የሚናገር ነገር ኢማም አህመድ ጋር ሲናገር ኢማም አህመድ ከመጅሊሳቸው ተንስተው ቤት ገብቶ በራቸውን ዘግቶ ማልቀስ ጀመሩ ይባላል። ኢማም አህመድ ረህመቱላሂ ዐለይሂ ኢማም አህመድ በር ላያቸው ላይ ዘግተው ቢላሂ ዐለይክ ተመልከቱ አላህን ፈርተው ተናንሰው ያለቅሱ ነበር በር ዘግተው። እናንተ ዛሬ በር ሰግደን ምን ነው የምናደርገው? ከሰው ተደብቀን ምን ነው የምንሰራው? እናንተ ምናልባት የቀን ውሎ ስራህን ገቢህን ነው ሂሳብ የምትሰራው አይደል? ኢላ ማ ረሒመ አላህ ስራ ችግር የለውም። ነገር ግን ስንቶቻችንን ወንጀላችን ሂሳብ ሰርተን ያለቀስን? ለዚህ ነው አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ወደ ፈድሉ ስንመጣ ሰብሐቱን يظلهم الله في ظله አሉ እኮ ሱብሃንአላህ። ሐዲስ ሰሂህ የሆነ እኮ ይሄ እኮ ብስራት እኮ ነው ሐቂቃ بالسرات لها تلك والله تلك حديث سبعة يظلهم الله في ظله يوم لا ظل إلا ظله هلو تملك سبات يوم القيامة بس طلع عرش سل بعرش طلع سل كان ما يسألته جماعة وسط كان الزوست الصادق الأمين سبات يوم الناس رياض الصالحون إزو وسط الله حديث يكون لا إذا زهر رئيسان إزو رجل ذكر الله خاليا ففاضت عيناه عجيب الله أستوصوا رجل يونس الله الله أستوص خاليا عن الناس كسوش رقو تدبقو الله أستوصوا يالك كسسوال والصادق الأمين لأنها أنت ذلك كسو تدبق من نارقو من الباتي سابن سرى لما يتلاقي نقر ما شاء الله سرى نقر جمع أنه كسو تنطلو عليك كسا بالله عليك اندي بلو عليك كسسو نقي يوم القيامة كعرش طلع سرى الله أستلو على والصادق الأمين ما أنه تدهين الدلنا فوز مياقينيو يا الله انفرتو أستوصوا عليك كسسو حقيقة الله انفرتو لقرآن مانبات أخيرا أستوصوا مالكس والله فضل درجة وتلقنا بفضل بكل حديث رسول بطعم تنكران لا يلج النار على الصادق الأمين بلا زقبات شولا إسات جراش عينكو والله رجل بكى من خشية الله سبحان الله الله انفرتو الله أستوصوا يالك أسسوا جراش إسات عينكو صلوات الله وسلامه عليه هذا إيه كفى شرفا والله بكبر بكل أنت الله انفرت متالك سكونا هيك أكذب عليه من كبر الله إسات كان لك من تفلق الله إسات كان لك وسوي يوريد نمهدو إما جنة وإما نار ويسوي جنة نميجا ويسات نميجا كسات كده أنين نوتا بوتا አስቡት የጀነት ሰው ለመሆን ይሄ ራሱ በቂ እኮ ነው አይደል? አላህን ፈርተ ማልቀስ አላህን አስተውሰህ እንደው አላህ እንዴት ሊያረገኝ ነው? እንደው መጨረሻዬ እንዴት ነው? አላህን በምንድን ነው የምገናኘው? አላህ ወዶኛል አልወደደኝም? እስኪ እኔ መጨረሻዬ እንዴት ነው? ቢላሂ አለይህ ዛሬ እኮ ሐቂቃ የቀበርናቸው ሰዎች እናንተም ነገ ቤታችን ያው ነው አይደል? እኔም ነገ ተረኛ ነኝና አላህን ሱብሓነሁ ወተዓላ እንደው በዚች ስራዬ እንኳን እንደው አላህን ፈርጬ እሱን አስታውሻ አልቅሻለሁ በዚች እንኳን አላህ ጋር አገናኛለሁ በዚህ እንኳን አላህ ያዝንልኛል እምንልበት ስራ ቢላሂ አለይክ ምን ያህል አለን? ሐቂቃ ሐያታችንን ጠይቅ ያ ጀማዓ። ለዚህ ነው ዑመር ረዲየላሁ ዐንሁ ረጁል በካ አጂብ ዑመር ቅድም ራሱ አውርተናል። የሚገርማችሁ ኢነማ አሽኩ በቲ ወሑዝኒ ኢለላህ ሰይድና ዑመር ረዲየላሁ ዐንሁ ሱብሒ ሶላት ላይ አብዱላህ ብን ሸዳድ ሐዲሱን ያወሰዋል والله سمعت نشيج عمر إلى يا عمر من سك سماه إلى عمر رضي الله عنه يتنسك السق سماهاته يا صبحي صلاة عمر يا سجلوا إنما أشكو بثي وحزني إلى الله سورة يوسف يا قرآن آية يا قرآن آية يقروا سيدنا عمر ينسك السق ونالك سالوا إلى عمر ما إنه يجنة مسكين يتسد أو سون ورل لأن أنت سبيل الله عليك اسكي يا قرآن آية ثلاثة وجوز كذا وست أنت لم يسلك الصحة يا قرآن آية يوم اسكي إنه بالله عليك إنه على الفوم هنا قرآن آية ይሄ የቁርአን አያኔን ያስለቅሰኛል ይሄን ያስነባኛል የምንለው የትኛው የቁርአን አያ ነው? إنما أشكو بثي وحزني إلى الله يا عمر والله سمعت نشيج عمر يا عمر من سكسك عجيب عمر رضي الله عنه هكذا حاله ينياس بحري ምንድነው ዛሬ ስለ ዑመር እናወራለን እኛ ዛሬ ከቁርአን ጋር ማን ነህ አንተ? እስኪ ቁርአን ሰምተህ አልቅሰሃል? እስኪ አኺራን አስታውሰህ ተክዘሃል? እስኪ አኺራ ጉዳይ ቢዚ አድርጓል መሽጉል አድርጓል?
ዛሬ የተለያዩ ጉዳዮች መሽጉል ያደርጉናል እኮ አይደል ነው 24 ሃወር አላህ ሰጥቷል ማሻአላህ ለሁሉም አላህ አድል እኮ ነው አላህ Subhanahu Wa Ta'ala አድል እኮ ነው ፍትሃዊ እኮ ነው አይደል ለአንተም 24 ለሁሉም 24 ምናልባት መኪና ላለውና ህንጻ ላለው 24 አድርጎ ያንተን 23 አላረገብህም አላህ ተመልከ ሱብሃንአላህ አላህን እንድታመሰግን እኮ 24 ሃወር 24 ሰዓት ለሁለታችንም ለሁሉም ለዓለም ላይ ላለው ሁሉ ሰጠ አላህ Subhanahu Wa Ta'ala ከዛች ውስጥ ግን ቢላሂ አለይክ ስንቷ ሰዓት ናት ወይም ደግሞ ስንቷ ደቂቃ ናት አንተ አላህ ጋር ሙናጃ የምታደርግበትና የምታለቅስበት የቁርአን አያ እስኪ የትኛው ነው